በዘመኑ የነበሩ ሰዎች ወደ ዲን ኢስላም እንዲገቡላቸው በጣም ይጥሩ ነበር። እስከ ቂያማ ቀን ድረስ ያለውንም ይፈልጋሉና ያን ጊዜ በጣም ጉጉስ ሲያዳድሩ ምኞት ሲያሳድሩ ሲጨናነቁ ሲያቸው አላህ ምን አላቸው? አፈራአይተ መን ተኸዘ ኢላሁ ሀዋ ስሜቱን አምላኩን አድርጎ ያዘን ሰው አይተሃል አላቸው። አፈ አንተ ተኩኑ ዐለይሂ ወኪላ ያ ሙሐመድ ዐለይሂ ሰላቱ ወሰላም ስሜቱን አምላኩን እኔን ትቶ አምላክ አድርጎ ያዘው የነፍስያውን ፍላጎት የራሱን ኢንተረስት ያደረገውን ሰው ለሱ አንተ ወኪል መሆን ትፈልጋለህን ብሏቸዋልና ማለት ነው። ኢዘን ኢዛ ካነ الانسان عبدا لهواه فلا يقبل الحق حق መቀበል ይከብደዋል። بل يرفض النصوص الشرعيه قال الله قال الرسول قال العالم العلاني فلاني ብለህ ብትነግረው አይቀበልህም። ምክንያቱም መጀመሪያ የሚያመልከው የራሱ ስሜት አለ። ስሜቱ ባዘዘው ጎዳና ነው መጓዝ የሚፈልገው። እንደዚህ ሲሆኑ ነው ከዲን እያፈነገጡ የራሳቸውን ግሩፕ እየመሰረቱ ሐቅን መሸሽ የሚጀምሩት። አላህ የሚነግረንም ይሄንኑ ነው። يرفض النصوص الشرعيه ሐዲስ ቢነገረው ቁርአን ቢነገረው አይገባውም። طيب ان خالفت ميوله ባይሆን እነዚህ የቁርአንና የሐዲስ ጥቅሶች የሱን ፍላጎት የሱን ዝንባሌ የሚቃረነው ከሆነ በፍጹም فاسألوا أهل الذكر إن كنتم لا تعلمون. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. وبعد السلام عليكم ورحمة الله وبركاته. مواصلة لحديثنا تحت عنوان واعتصموا بحبل الله جميعا ولا تفرقوا በሚለው ርዕሳችን ስር ብዙ ነገሮችን ስንነጋገር እዚህ ደርሰናል። ዛሬ የምንነጋገረው ኢንሻአላህ አስባብ ተፈሩቅ ባለፈው ሳምንት ተፈሩቅና እክትላፍ ልዩነታቸውን አይተናል። ዛሬ ደግሞ መለያየት የሚመጣባቸው ምክንያቶች እናያለን። ሁሉንም አንዘልቃቸውም፣ ግን ደግሞ ቢያንስ አንዱን እንኳን እናያለን باذن ተዓላ። አዩሃ الإخوة الكرام ወላባ ሙስሊም የሆነ ሰው የኡማው መለያየት የኡማው ጭቅጭቅ ውስጥ መግባት የማያሳስበው የለም፣ ሁሉም ያሳስበዋል። بعدما اجتمعت الأمة على حق مبين جاء إبليس وفرق الأمة وفرق الصفوف وجاء بالفرق وجاء بالأفكار وفتح الأبواب لأعداء الإسلام. أمة الإسلام عندك هنا بحالة نبينا عليه الصلاة والسلام አንድ አርጋውን ከተውን በኋላ ሸይጣን በመካከል ገብቶ አጋሮቹን እየመለመለ ለምዕራባውያን ለጠላቶቻችን በር እየከፈተ ኡማውን እየለያየው እንዳለ ለሁላችንም ግልጽ ስለሆነ የማያሳስበው ስለሌለ በዚህ ዙሪያ ላይ ማውራት ይሄም መዋየት من اهم الحديث بل من اوجب الواجبات የሆነበት ዘመን ላይ ደርሰናል። ልዩነትን በማጥበብና በመቻቻል ዲን ኢስላምን በመያዝ ላይ ማውራት ከሌሎቹ ሁሉ ወሬዎች ሙሂም መሆኑን ስላሰብን ነው ይሄን ርዕስ በተከታታይ የምናወራው። ኢዳን አስባቡ ተፈሩቅ ምንድናቸው? ምክንያቶቹ የመለያየት ምክንያቶች የሚሆኑት ነገሮች ምንድናቸው ስንል መጀመሪያ ላይ ግንባር ቀደም ሆኖ የሚመጣው በአንደኝነት ደረጃ ኢትባዑል ሀዋ ነው። ስሜትን መከተል ነው የሚመጣው። ይሄ የመጀመሪያው ሲሆን ማን ነው እሱ? ምንድነው? ምን ይይዛል በውስጡ? አምስት ነገሮችን የሚያካትት መሆኑን እንመለከታለን። ይሄን ካወራን ለዛሬ ይበቃናል باذن ተዓላ። ቀጣዩን ደግሞ በቀጣይ ኢዛ ረበና ህያና ኢትባዑል ሀዋ ያኒ تعريفን ወይም ዴፊኒሽኑን ስንወስደው تقديم الرغبات النفسية والشهوات الشخصية على حكم الله ورسوله عليه الصلاة والسلام። ባጭር ስንገልጸው እንደዚህ ነው። ሀዋ ማለት ኢትባዑል ሀዋ እንላለን አይደል? ምንድነው ስሜት መከተል? ስሜት ማለት ምንድነው ስንል تقديم الرغبات النفسية የነፍስያችንን ፍላጎት ማስቀደም والشهوات الشخصية ፐርሰናል ኢንተረስት ወይም ደግሞ የራሳችንን ፍላጎት ማስቀደም። ምን ላይ ማስቀደም? على حكم الله ورسوله عليه الصلاة والسلام በአላህ ፍርድ ላይ በአላህ ዲን ላይ በረሱል አለይሂ ሰላቱ ወሰላም ሱና ላይ በሳቸው ንግግር ላይ በሳቸው ዲን ላይ የነፍስያን ፍላጎትና የራስን ጥቅም ማስቀደም ይሄ ሀዋ ይባላል። እንድናውቀው ነው። በአብዛኛው በምድር ገጽ ላይ የሚከሰቱ አደጋዎች እዚህ ጋር የተያዙ ስለሆኑ ነው ይሄን የምናወራው።
فيصبح الإنسان عبدا لهواه በዚህ የተነሳ ሰውየው ምን ይሆናል? የስሜቱ ባሪያ ይሆናል። كما قال الله سبحانه وتعالى في القرآن أفرأيت من اتخذ إلهه هواه أفأنت تكون عليه وكيلا إلى النبي عليه الصلاة والسلام. فرسول الله عليه الصلاة والسلام من شدة حرصه لهداية القوم በዘመኑ የነበሩ ሰዎች ወደ ዲን الإسلام እንዲገቡላቸው በጣም ይጥሩ ነበር። እስከ ቂያማ ቀን ድረስ ያለውንም ይፈልጋሉና ያን ጊዜ በጣም ጉጉስ ሲያዳድሩ ምኞት ሲያሳድሩ ሲጨናነቁ ሲያቸው አላህ ምን አላቸው? አፈራአይተ መን ተኸዘ ኢላሁ ሀዋህ ስሜቱን አምላኩን አድርጎ ያዘን ሰው አይተሃል አላቸው። አፈ አንተ ተኩኑ ዐለይሂ ወኪላ ሙሐመድ ዐለይሂ ሰላቱ ወሰላም ስሜቱን አምላኩን እኔን ትቶ አምላክ አድርጎ ያዘው የነፍስያውን ፍላጎት የራሱን ኢንተረስት ያደረገውን ሰው ለሱ አንተ ወኪል መሆን ትፈልጋለህን ብሏቸዋልና ማለት ነው። ኢዘን ኢዛ ካነ الانسان عبدا لهواه فلا يقبل الحق حق መቀበል ይከብደዋል። بل يرفض النصوص الشرعية قال الله قال الرسول قال العالم العلاني فلاني ብለህ ብትነግረው አይቀበልህም። ምክንያቱም መጀመሪያ የሚያመልከው የራሱ ስሜት አለ። ስሜቱ ባዘዘው ጎዳና ነው መጓዝ የሚፈልገው። እንደዚህ ሲሆኑ ነው ከዲን እያፈነገጡ የራሳቸውን ግሩፕ እየመሰረቱ ሐቅን መሸሽ የሚጀምሩት። አላህ የሚነግረንም ይሄንኑ ነው። يرفض النصوص الشرعية ሐዲስ ቢነገረው ቁርአን ቢነገረው አይገባውም። طيب إن خالفت ميوله ባይሆን እነዚህ የቁርአንና የሐዲስ ጥቅሶች የሱን ፍላጎት የሱን ዝንባሌ የሚቃረነው ከሆነ በፍጹም አይቀበልም። ከተስማማው ይስማማዋል። ዛሬ ሶሻል ሚዲያውን ሚኒስትሪ ሚዲያውን የሞላውም ይሄ ነው። ዛሬ ለኡመታችን ቁስለት የሆነውም ይሄ ነው። ያ ጀማዓ አላህ ይጠብቀን፣ አላህ ይስጥር። فيضيع الدين والحق دين الإسلام حقን ያበላሻል፣ አይፈልገውም። ስሜቱን የጣሰውን ተወት ያደርገዋል። ከስሜቱ ጋር የተስማማለትን አብሮ ያጨበጭባል። فبذلك تتعدد الهوى ስሜቶች እየጨመሩ ይመጣል። طيب الشهوات الشخصية ምንድነው ካልን الميول والرغبات التي تدفع الإنسان إلى فعل ما تميل إليه نفسه. الشهوات النفسية والشخصية የራስ ፍላጎት ብለን ያነሳነው ምንድነው? እነዚህ ነገሮች የሰው ልጅ ከአላህ ዲን ከራቀ ተቅዋላህ ከሌለ ቀልቡ ላይ አላህን ፍራቻ እየራቀ በሄደ ቁጥር ወደ ምን ያመጣዋል? ነፍስያው የምትፈልጋቸውን ብቻ እየመረጠ ወደ መስራት ይሄዳል። ቀስ በቀስ ሸይጣን ከዲን ያወጣዋል። አላህ ይስጥር፣ አላህ ይጠብቀንና لو كان مخالفا لشرع الله أو للعقل أو للدليل أو للعدل ይሄ የሚሰራው ተግባር ሸሪዓን ቢخልፍ ደንታ የለውም። አቅልን ሎጂክን እንኳን ቢخልፍ ደንታ የለውም። ደሊልን ቢخልፍ ደንታ የለውም። ፍትህን ቢነቅፍ ደንታ የለውም። እሱ የሚፈልገው ወይ ስልጣን ወይ ገንዘብ ወይ ክብር እንሰውን አንዋዕ አለው ሸህዋት الشهوات الشخصية የነፍስያ ፍላጎቶች የምንላቸው የግል ጥቅምን ማባረር በአምስት ነገሮች ልናጠቃልላቸው እንችላለን። እነሱን አይተን እንጨርሳለን ኢንሻአላህ። የመጀመሪያው ሸህወቱል ማል ነው፣ ገንዘብ ፍላጎት። حب التملك والثروات بأي وسيلة كان ገንዘብና የተለያዩ ሀብቶችን ማካበት ምንጩ ምንም ይሁን ምንም መንገዱ ምንም ይሁን ምንም በሐራም ይምጣ በሐላል ይምጣ አያሳስበውም። ይሄ ማለት ነው። ከዛስ حتى بالحرام كالربا أو السرقة أو الرشوة በሐራም ቢመጣ እንኳን በሪባ ሊመጣ ይችላል፣ ሪባ ሊበላ ይችላል። ብቻ ምን የማይጠቀስ ነገር አለ። ዘካ አይወጣም እንደ የመሳሰሉት አው ሰሪቃ ሰርቆም ሊሆን ይችላል። ጫማ የሚሰርቅ የለም በአላህ ለሶላት መጥቶ መቼም ትክክለኛ ሙስሊም ብለን አናምንም። ሰርቆ እንኳን ረግባውን መሸፈን ይፈልጋል። ወይም ደግሞ ረሽዋ ጉቦ ሰጥቶ፣ በነገራችን ላይ ጉቦ መስጠት ነብያችን አለይሂ ሰላቱ ወሰላም አራሽ ወለሙርታሺ ወካቲቡሁማ ፊናር ነው ያሉት። ጉቦም ይበላም ጉቦም ይሰጥም ያን የሚያባበለው የሚያጻጽፈው ሶስቱም ጀሃነም እሳት ናቸው ብለውናል። ባይሆን አንድ ነገር እንለይ። ሰውየው ሐቁ ተወሰደበት። የሰው ሐቅ አይደለም እየፈለጋሉ። ያን ሐቅ የሚፈጽምለት አካል ደግሞ ገንዘብ ካልሰጠኝ አልሰራም ማለት ችግር የለውም ብለዋል ዑለማዎች። ስለዚህ የሰው ሐቅ ለማምጣት ግን ገንዘቡን መስጠት ረሽዋ ማለት ያ ነው። አልሙሂም ወደ እንትናችን እንመለስ። የመጀመሪያውን ብለናል ሸህወቱል ማል። ሁለተኛው ሸህወቱል ጅንስ የግብረ ስጋ ግንኙነት ስሜት ሊሆን ይችላል። አልመይሉ ኢለል አላቃት المحرمه ሐራም የሆነ ግንኙነት ለማድረግ ነፍስያው የምትከፋፋው ከሆነ ወዚና ወነظر الحرام ዚና መስራት
ነظረል ሐራም ዛሬ ላይ ሙሉ በሙሉ አላውቅም ሌላ ዓለም ውስጥ ያለን ይመስለኛል። በቃ ወደ ሐራም መመልከት ሐላል መስሎ የሚታይበት ዘመን ላይ ነን ያለነው። አላህ ይስቱር፣ አላህ ይጠብቀን። በአብዛኛው ይሄ ነገር እየጠፋ መጥቷል። አጅነቢይ የሆነችን ሴት ማየት ሐራም ነው፣ ላ የጁዝ። አላህ በቁርአኑ ገልጾታል፣ ነብዩ ገልጾታል አለይሂ ሰላቱ ወሰላም። ሌላው ሶስተኛው ሸህወቱ ጣዓሚ ወሸራብ። ሶስተኛው ሸህዋ ምንድነው? የምግብና የመጠጥ ፍላጎት። አልኢፍራጡ ፊል አክሊ ወሹርቢ፣ ከአቅም በላይ መብላት፣ ከአቅም በላይ መጠጣት ሸህዋ ሊሆን ይችላል። አው አክሊል ማሊል ሐራም፣ ወይም የሐራምን ገንዘብ መብላት ይህም ሸህዋ ነው። እነዚህ ሸህዋዎች ናቸው እንግዲህ ወደ ሀዋ ኢትባዕ ሀዋ ውስጥ የሚያስገቡን። አራተኛው ሸህወቱል ጃሂ ወልመናሲብ አክበር ፊትና ፊ ዘመኒና ሃዛ፣ በዘመናችን ወላሂ ብዙዎቹን የምታውቋቸው ታውቋቸዋላችሁ። በአብዛኛው ኡመቱን የፈተኑት ወጣቱን መሻይኹ ሳይቀር ወላሂ ዑለማ ሳይቀር የተፈተኑት ክብር መፈለግ፣ ስልጣን መፈለግ፣ የስልጣን ቦታ ከፍ ብሎ መታየት፣ የሆነ ስልጣን ቦታ የሆነ ተቋም ላይ ራሱን ጎልቶ ማሳየት፣ ተከታይ ማፍራት፣ ማጨብጨብ፣ መውደድ፣ እንዲጨበጨብለት ቡድን ትፎዞ ማምጣት። ያ አላህ አላህ ተረሳ፣ ረሱል ተረሱ አለይሂ ሰላቱ ወሰላም፣ ዲነል ኢስላም ተረሳ፣ ወራዕ ጠፋ። አላህ ይመልስልን። ይሄ ነው አራተኛው ሙሲባችን፣ ይሄ ነው አተዓልቁ ቢልመካና ወሱልጣ። ቦታ ለማግኘት በዲን ታኮ ዲን ውስጥ ገብቶ ቦታ ለማግኘት መጣር፣ ዲን ውስጥ ገብቶ ስልጣን ለማግኘት መጣር። ማሃዛ هذه فتنة كبرى بل هاوت بكثير من الناس إلى أرذل العمر إلى أرذل الحياة። ብዙዎቹን ፊትና ላይ የጣለው حتى لو ظلم الناس፣ ሰዎችን እንኳን ቢበድል እዛው ላይ ታይበታለህ። አንዱ ስልጣን ፈላጊ፣ አንዱ ቦታ ፈላጊ ከሌላው ጓደኛው ጋር ያለው ፍቅር ይለያያል። እሱ ጋር እኮ የሱ ቲም የሱ ቡድን ሆኖ ያኛው ሐራም ነው ያለው ይሄኛው ሐላል ነው ይለዋል። በዚህ መቶ ቁርአን መክሉቅ ነው ሲልህ ያንኛው ደግሞ አይ መክሉቅ አይደለም ይልሃል። ይخالፋሉ لانهما رغباتهما رغبة في السلطة والمكانة። ይሄ ነው ፊትና ላይ የጣለን። አው خان الامانه، አማና ቢካድም አያሳስባቸውም። አምስተኛውና የመጨረሻው የሸህዋን ጉዳይ ነው የምናየው። ሸህወቱል ኢንቲቃም አው الكبر፣ ሰዎችን መበቀል፣ የመበቀል ስሜት። ሰዎችን የመበቀል ብቻ ሳይሆን በሰዎች ላይ የመኩራት ስሜት፣ ይሄ ሌላው ሸህዋ ነው። ረግበቱ ነፍሲ ፊ ተሰሉጥ አው احتقار الاخرين፣ በሰዎች ላይ ተሰሉጥ መሆን፣ ሰዎችን ማዋረድ፣ ሰዎችን ክብራቸውን ማውረድ፣ ወይም ደግሞ ሌሎችን ማዋረድ፣ የበታች አድርጎ መመልከት። አው الانتقام منهم፣ ወይም ደግሞ እነሱን መበቀል። ያ አላህ ፈረሱሉላህ ዐለይሂ ሰላቱ ወሰላም ካን የእቲ ዋሂድ የምሲክ ዑኑቀ ወለም የንተክብ። ነቢያችን ዐለይሂ ሰላቱ ወሰላም ጥርሳቸውን ሰብረዋቸዋል፣ አንገታቸውን አንቀዋቸዋል። ኃይሉ እያላቸው አልተበቀሉም። ረሱሉላህ ዐለይሂ ሰላቱ ወሰላም ካነ ሳቢረን ወካነ ነሙዘጀን ለሃዚሂል ኡማ፣ ለኡመቱ ነሙዘጅ ሞዴል ስለነበሩ። ዛሬ ላይ ግን እንደዛ አይደለም። ፈሊማዛ ሱሚየት፣ በዚህ እንጨርሳለን ቢኢዝኒላህ ተዓላ። ፈሊማዛ ሱሚየት ሸህዋት፣ ለምንድን ነው ሸህዋት የተባሉት? እኒህ አምስት የዘረዘርናቸው አይታችኋል። አምስቱን የዘረዘርናቸውን ሸህወቱል ማሊ፣ ሸህወቱል ጅንሲ፣ ሸህወቱል ጣዕም ወሸራብ፣ ሸህወቱል ሐያቲ አልጃሂ ወልመንሰብ፣ ሸህወቱል ኢንቲቃም ወልመካን ለምን በዚህ ተሰሙ? ለምን በዚህ ተጠሩ? ሊአነ ነፍሰ ተሻሁሃ ተሽተሂሃ፣ ነፍስ ትፈልጋቸዋለች። ወተሚሉ ኢለይሃ ቢጠብዒሃ፣ ነፍስያ በተፈጥሮዋ ልጓም ካልተበጀላት፣ ልጓም ከየት ነው የሚበጀው? በአላህ ዲን፣ በአላህ ፍራቻ፣ በወራዕ ነው እኮ የሚበጀው። አለበለዚያ ምላሳችን ረጅም፣ አይናችን ረጅም፣ ሆዳችን ሰፊ፣ ሰውነታችን ለብሶ አይጠግብ። ወሀከዛ ጠይብ ወተሚሉ ኢለይሃ ቢጠብዒሃ ላኪነሃ ቀድ ተኩኑ ሙህሊካ። እነዚህ ሸህዋት ሊያጠፉ ይችላሉ፣ ጀሃነም ሊያስገቡ ይችላሉ። ሁሉም ሸህዋዎች እኒህ የዘረዘርናቸው አጥፊዎች ናቸው። ነገር ግን የነፍስያ ፍላጎቶች ሁሉ ጀሃነም ላይ ያስገቡ ይችላሉ። ኢዛ ለም ቱጥበቅ ቢሸርዒላሂ ጀለ ጀላሉ፣ በአላህ ድን ካልታሰሩ ጀሃነም ያስገቡናል። ይሄም ቁርአን ልንገራችሁ። ዙይነ ሊናሲ ሑቡ ሸህዋቲ ሚነ ኒሳኢ ወልበኒን ወልቀናጢር ልሙንቀንጠሪ ሚነ ዘሀቢ ወልፊደቲ ወልኸይል ልሙሰወማ ሚነል አናቅ። አያቱን እዩት ተመልሳችሁ። ለሰዎች ስሜቶች ተበጃጅተውላቸዋል። ሴት ወዳድ፣ ገንዘብ ወዳድ፣ እንደዚሁም ስልጣን ወዳድ፣ ያለውን ነገር በሙሉ ለኔ የሚል ስሜት ያለው ነው የሰው ልጅ በሙሉ ብሎናል አላህና ከዚህ ነገር ለመጠበቅ እንሞክር።
ወደ ኢትባዕ አልሀዋ የሚወስዱ ነገሮችን ነው ዛሬ የወሰድነው። ሪመምበር ስታውሱ ዛሬ ያነሳነው ተፈሩቅ ከሚያመጡ አደጋዎች የመጀመሪያውን አንዱን በወፍ በረር አይተናል። አላህ ጀለ ጀላሉሁ የሳምንት ሰው ካለን ቀጣዩን እንመለከታለን። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱላህ